አስባችሁታል? ያ ሁሉ ቤት ውስጥ ተገኝቶ ያ ሁሉ መረጃ ተሰብስቦ እንዴት ነው ይሄ ነገር መረጃ ነው ብለው ይዘው ቢመጡ ማን ነው የሚቀበላቸው? ማንም አይቀበላቸው፣ ማንም ማለት ነው። ምክንያቱም አይሆንም። ያ ሁሉ የተገኘው ደም ቤት ውስጥ ያለው ነገር ምን ሊያረጉት ነው? እሱ መረጃ አይደለም ማለት ነው። እነሱ ይሄ ነገር ይዘው መጥተው እውነት እሱን ካወጡት ፍትህ የለም ማለት ይቻላል እኛ ሀገር ላይ እና በጣም ከባድ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለው እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ላይክ ማድረግ እንዳትረሱ ማለት ነው። ቪዲዮ ሰው ጋር እንዲደርስ ላይክ አርጉ። ቅንነት ለራስ ነው። ዛሬ የመጣሁት በቀነኒ ጉዳይ ነው። ሁላችሁም አይታችሁት ይሆናል። ከሁለት ቀን ነው ከትላንትና ወዲያ የፍርድ ቤት ውሎ ተለቆ ነበር። ግን ብዙ ሰው መነጋገሪያ ሆኗል። በተለይ ቲክቶክ ላይ ይሄ ነገር እውነት አይደለም ውሸት ነው እና ስለ አንዷለም ጠበቃ የተናገረው ነገር ቀነኒ እንደዚህ ጽፋ ነበር፣ እንደዚህ ጽፋ ራሷን እንድታጠፋ ጽፋ አስቀምጣ ነበር በሚል የሷ ማስታወሻ ደብተር ደርሶኛል በማለት ጠበቃው ተናግሮ ነበር ማለት ነው። ግን ማንም ሰው ሊያምነው አልቻለም። እውነት ለመናገር ማንም ኢትዮጵያዊ እውነት ነው ብሎ ለመቀበል ትንሽ ይከብዳል። እኔም እንደነዛው ነው ማለት ማመን አቅቶኛል። እውነት ለመናገር እውነትም ቢሆን ይሄ ነገር ጽፋው ከሆነ መንስኤው ልጁ ነው ብዬ ነው ማስበው፣ ባሏ ነው ብዬ ነው ማስበው። አንድ ሰው ከመሬት ተነስቶ የሆነ ነገር አይጽፍም። የሚጽፈው ውስጡ ላይ ካለው ነገር ካለው ጫና ከሚደርስበት በደል ነው። ሰዎች ብዙ ጊዜ የተሰማቸውን የሚጽፉት ማለት ነው። መናገር ስለማይችሉ አንዳንድ ሰዎች መጻፍ ይቀላቸዋል። ግን ቢሆን እንኳን ልጅቷ ብትጽፍ እንኳን ራሷን ለማጥፋት ብትጽፍ ገዳዩ ባሏ ነው ብዬ ነው ማስበው፣ እንደኔ ማለት ነው። ምክንያቱም እሱ ነበር መከራም ስቃይም ማለትም ሁሉ ነገር የሚያደርጋት ማለት ነው። ብታጠፋም የሚፈረድባት አይነት ብዬ አላስብም በእኔ በኩል ማለት ነው። ግን ልጅቷ የምትጽፍ አይመስለኝም። የተባለውም ተገኘው የተባለው ነገር ውሸት ነው ብዬ ነው ማስበው። ግን እኔ በጣም የገረመኝ ነገር ሰው እንዴት ነው ሁለተኛ ሰውን ሁለቴ ለቤተሰብ ሁለት ሞት የሚሆንባቸው? ማለትም እነዚህ ቤተሰቦች ልጆቻቸው አጥተዋል። እቺን የመሰለች ልጅ ካጡ በኋላ እንደገና በቁም እነሱን መግደል በጣም ይከብዳል። በጣም ልብ ይሰብራል፣ እውነት ለመናገር ማለት ነው። እና እቺ ልጅ ደሟ እንዳይወጣ የሄዱበት ርቀት በጣም ከባድ ነው፣ በጣም ማለት ነው። ሰው በእርግጥ እናውቃለን ሀገራችን ላይ ሕግ እንደሌለ፣ ግን ደግሞ ለቤተሰብ እንኳን ማሰብ እንዴት ይከብደናል። እነዚህ ቤተሰቦች ልጅቷን አጥተው አስባችሁታል? እንደገና እነሱን መግደል ማለት ለኔ በጣም ነው የሚከብደኝ ማለት ነው። እነሱ ያሉበት መከራ፣ እነሱ ያሉበት ሀዘን በጣም ከባድ ነው፣ በጣም ማለት ነው። እና እንዴት ነው ደግሞ የማይሆን ነገር እኮ ነው፣ የማይሆን ነገር ሰው እኔ አላቅም እንዴት እንዳሰቡት ይሄን አክል ማለትም እሱ ንጹህ ለማድረግ የሄዱበት ርቀት በጣም ነው የሚገርመው። እና ምንድነው ማለት እነሱ ልጅ የላቸውም፣ እህት ቤተሰብ የላቸውም ወይ? በተለይ እኔ ጠበቃው የአንዷለም ጠበቃ በጣም ገርሞኛል። ማለትም እንዴት ነው ሰው ኦኬ ወንጀሉ እንኳን ባያደርገው ይሄ ልጅ ባያደርገው እንኳን የወንጀሉ መንስኤ እሱ ነው ባሏ። እሷ ከመሬት ተነስታ ማንም ሰው ከመሬት ተነስቶ ራሱን ሊያጠፋ አይችልም ካለበት አንጻር እና አንዳንዴ አይታችሁ ከሆነ ከዚህ በፊት ብዙ ጊዜ ሚዲያ ላይ ብዙ ሰዎች ብንሄድ ይሻለናል ብለው ፖስት ሲያደርጉ ነበር። ብዙም ህይወታቸው ያጡ ሰዎች አሉ። ይሄ ነገር የሚሆነው ካለው ነገር ነው፣ ከቤታቸው ወይ በቃ ባለባቸው ጫና ውስጣቸው ላይ ባለው ስብራት ነው እንደዚህ አይነት ነገር ህይወታቸው ሊያጠፉ የሚችሉት ማለት ነው። እና እኔ ጠበቃው በጣም የገረመኝ እሱን ኦኬ ችግር የለም እንዴት ሰው ማለት እቺ ልጅ ሞታለች አይደል እንዴ? ሞታለች። እሱ መድረክ ላይ እንዲቆም ስራ አለበት። ዘፋኝ ነው፣ ሊዘፍን ነው።
እና ብሎ ይሄን ያክል ተከራክሮ እሱን ለማስወጣት የሄደበት የሚገርም ነው። እኔ አንዳንዴ ጠበቃ ማለት በብር የሚገዛ ሰው ነው። ለእናንተ በህግ ቢቻልም ግን እውነት ለመናገር ጠበቃ በሚሆነውም ባይሆን በውሸት ተከራክሮ ሰውን ማውጣት የሚችል ነው። ለምን ችሎታ ስላላቸው ማለት ነው። ሶ ግን እንደ ሰው ለምን አያስቡ? እቺ ልጅ እኮ የነሱ ናት። ማለትም እህት ልትሆን ትችላለች፣ ሚስት ልጅም ልትሆን ትችላለች። እንዴት ሰው ላይ እንደዚህ ጨክናል? ቢሆን እንኳን ሲጀመር እቺ ልጅ 40 እንኳን እስከሚወጣ ሰው እንዴት መታገስ ያቅተዋል? እቺ ልጅ ገና አይኗ ላይ አፈር ሳይገባ እሱን ለስራ ብለው ለጭፈራ ብለው እሱን ይናክል። አረ በጣም የሚገርም ነው። እውነት ለመናገር እኔ በጣም ነው የገረመኝ ቤተሰብና ምን እንደምል እንኳን አናቅም። ግን እቺ ልጅ ድምጽ ማለት እንሆናታለን ፍትህ እስከምታገኝ። የሷ ፍትህ ማግኘት ለሁሉም ሴቶች ስለሚጠቅም በተለይ እንደዚህ አይነት ውስጥ እንደዚህ አይነት ስሜት ትዳር ውስጥ የሚኖሩ ሴቶች ፍትህ ይሆናል ብለን ስላሰብን እንደዚህ አይነት ለማድረግ ያሰቡ ሴቶችም ከእንደዚህ አይነት ነገር እንዲማሩ ወይም ደግሞ ይሄ ነገር በቃ ማጥፋት፣ እውነት ለመናገር ራስ ማጥፋት በቃ አይፈቀድም። በእምነትም ደረጃ ብትሄዱ አይፈቀድም። ግን ደግሞ በቃ የሆነ ነገር ቢኖርባችሁ እንኳን ትታችሁ መውጣት ነው። በቃ የሆነ ሰው ካልሆናችሁ በቃ ብላችሁት አልመለስም ካለ በቃ ትታችሁ መውጣት ነው። እናንተ የምታጎሉት ለቤተሰብ ነው እንጂ ለማንም አይደለምና አንዳንዴ እውነት ለመናገር በጣም ነው የሚከብደው። ማርያምን እሷን ሳስብ እኔ በተለይ የሆነ ሙዚቃ አለ እሷ የሰራችበት ራሷን የሚገልጽ ማለት ነው። በቃ እሱን ስታስብ እሷ ነች በቃ እኔ ትዝ የሚለኝ ማለት ነው። ሰው ያለበት ነገር ስሜቱ የሚገልጽበት በተለያየ መንገድ ነው እና እቺ ልጅ ደግሞ ፍትህ እስከምታገኝ ሁላችንም የመጮህ ግዴታ አለብን። የሷ ፍትህ ማግኘት ለሁሉም ሴቶች ነው። በእንደዚህ አይነት ህይወታቸው ላጡ ሴቶች ለሚደርስባቸው መከራ ግፍ ለሚደርስባቸው ራሱ ድምጽ ይሆናል ተብሎ ይታሰባልና ብቻ አላቅም ፈጣሪ ደሟን ያውጣላት። እውነት ለመናገር ማለት አይቀርም እኮ መውጣቱ አይቀርም። የሰው ደም እኮ እውነት ቤተሰብ እንደዚህ በቀላሉ እንትን የሚል ነገር አይደለም። በጣም ከባድ ነው እና ቢዘገይም ይወጣል ብዬ አስባለሁ። ግን ቤተሰቦቿ እረፍት እንዲያገኙ የልጃቸው በቃ የሆነ አለ አንድ ሰው እኮ ማለት ቀብራችሁት የሆነ ነገር በሱ ስታገኙ በቃ ታርፋላችሁ። ግን ለነሱ አሁን በቃ እረፍት የለውም ህሊናቸው። በቃ ማን ነው የገደላት? ምንድነው የገደላት? በቃ በጣም ነው የሚያስቡት። የሞተችበትን ነገር ማወቅ ይፈልጋሉ። እና ለቤተሰብ ሲባል የቺ ልጅ ደም መውጣት አለበት። እውነት እሱ ከሆነ ቅጣቱን መቀበል አለበት። ማንም ሰው እዚህ ምድር ላይ ሰው ነው፣ ቢኖረውም ባይኖረውም ሁላችንም ሰው ነን፣ እኩል ነን። ህግ ደግሞ ለሁሉም እኩል ነው። ሶ ለዚች ልጅ ፍትህ ይገባታል፣ ፍትህ ማግኘት አለባት። ብዙ ሰዎች እየጮሁ ነው። እውነት ለመናገር ፈጣሪ ስጣቸው። ይሄ ነገርም አልቀበልም ያሉ ብዙ ናቸው። በተለይ አሁን ማስታወሻ ምናምን የተባለው ነገር እውነት ለመናገር ማንም አልተቀበለውም። ሲጀመር አሳማኝ ወሬ ራሱ አይደለም፣ መረጃው ራሱ አሳማኝ አይደለም፣ አያሳምንም ምንም ነገር ማለት ነው። ሰው እንዴት ነው ያ ሁሉ ተገኝቶ እቤት ውስጥ ጓደኞቿ ይሄ ነው እያደረጋት ነው ብሎ ሲናገሩ እኔ እንዴት ነው ሰው ግን የሚያስበው? ለማንኛውም ቤተሰብ ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን።